ይባረክ ስለ ድንቅ ስራው እግዚአብሔርን እናመሰግናለን። የማነበው የሐዋርያት ሥራ 4 ላይ ያለውን ነው። እነ ጴጥሮስ አንድ ሽባ ሰው ተረተሩ። በዚህ የተነሳ ፈሪሳውያኖቹ ያስነሱት ውካታ ነው እና አነባዋለሁ ከ12 ጀምሬ አነባለሁ። 4:12 ላይ ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ሰዎችም ጴጥሮስንና ዮሐንስን እንዲህ በድፍረት ሲናገሩ ባያቸው ጊዜ ያልተማሩና ተራ ሰዎች መሆናቸውን ተረድተው ተደነቁ። ከኢየሱስ ጋር እንደነበሩም ተገነዘቡ። የተፈወሰውም ሰው እዚያው ከነርሱ ጋር ቆሞ ስላዩት የሚናገሩትን ሰበብ አጡ። ስለዚህም ከሸንጎ እንዲያስወጧቸው አዘዙ። ከዚያ በአንድነት ተሰብስበው ተመካከሩ፣ እንዲህም ተባባሉ፣ እንግዲህ እነዚህ ሰዎች ምን እናድርግባቸው? በኢየሩሳሌም የሚኖረው ሁሉ በእነርሱ እጅ የተደረገውን ድንቅና ታምራት አውቋል። ስለዚህ ይህንን ማስተባበል አንችልም። ይሁን እንጂ ይህ ነገር ከእንግዲህ በሕዝቡ መካከል ይበልጥ እንዳይስፋፋ እነዚህ ሰዎች ዳግመኛ በዚህ ስም ለማንም እንዳይናገሩ እናስጠንቅቃቸው አለ። በዚህ ስም እንዳይናገሩ ከጠሯቸውም በኋላ በኢየሱስ ስም ፍጹም እንዳይናገሩና እንዳያስተምሩ አዘዟቸው። አዘዟቸው። ጴጥሮስና ዮሐንስ ግን መልሰው እንዲህ አሏቸው፣ ከእግዚአብሔር ይልቅ ለእናንተ መታዘዝ በእግዚአብሔር ፊት ይገባ እንደሆነ እስቲ እናንተው ፍረዱ። እኛስ ያየነውንና የሰማነውን ከመናገር ወደኋላ አንልም አሏቸው። አሁን እነዚህ ፈሪሳውያኖቹ ምንድነው ያደረጉት? ይሄ ሰው ተፈወሰ፣ ከዚህ በኋላ ምን እናደርግባቸው ብለው ተመካከሩ። በዚህ ስም እንዳትናገሩ አሉ። ለምን? ብዙ ሰው ይሄን ስም ሲሰማ፣ ብዙ ሰው ይሄን ስም ሲያውቅ ምን ብሏቸዋል? ከነሱ ሄዶባቸዋል። ስለዚህ ስለሄደባቸው ይሄ ስም ሁለተኛ እንዳትናገሩ አላቸው። ልክ አሁን በእኛም ዘመን ኢየሱስ ሲነገር በጣም ብዙ ሰዎች አለርጂክ ነው የሚሆንባቸው። ኢየሱስ ስም ሲጠራ አይወዱም። ስለዚህ በዛ ዘመንም ፈሪሳውያኖች እነ ጴጥሮስን በዚህ ስም እንዳታስተምሩ አላቸው። እኛስ እነ ጴጥሮስ ከኢየሱስ ጋር ነበሩ። ስለዚህ እኛ ከዚህ ስም ውጭ መዳን በማንም የለም፣ ድነት በሌላ በማንም አይገኝም አሏቸው፣ ነገሯቸው። ስለዚህ እንድንበት ዘንድ ከስሞች ሁሉ በላይ ስም ያለው ይሄ ነው አሉ። ስለዚህ ምን አሉ? አትናገሩ አሉ። በጣም የሚገርመው በነ ጴጥሮስ ጊዜም ይሄ ስም አይነገር ተብሏል፣ እንዲጠፋ። እነዚህ ፈሪሳውያኖቹ ሕግ አዋቂ ነን የሚሉ ይሄ ስም እንዳይነገር ብለዋል ማለት ነው። በዛ ዘመንም ግን አልጠፋም፣ እስከ ዛሬ ድረስ ቀጥሏል። ይሄ ስም ይቀጥላል ማለት ነው። ከዚህ ስም ውጭ ሌላ ስም የለም። የሚያድን ይሄ ስም ነው፣ የሚታደግ ይሄ ስም ነው። እነ ጴጥሮስ በዚህ ስም አትናገሩ አሏቸው። በኢየሱስ ስም እንዳታስተምሩ አሏቸው። ከዛ በኋላ በኢየሱስ ስም እንዳታስተምሩ፣ እኛስ የሰማነውና ያየነውን ከመናገር ዝም አንልም፣ እናንተን አንሰማም። የምንሰማው ማንን ነው?